ሁሉ ነገር ደስ ይላል የሚቀልድም ይመስላል በኃያሉ ፍልሚያ ጨዋታው ምንም ይሁን ምን ነገሮች ለርሱ ቀላል ናቸው ኳስን ይቀበላል መልሶ ይሰጣል እንደገና ቀሎ ይቀበላል ገዳይ ኳሶችን ለጓደኞቹ ያደርሳል ከፈለገ ወደ መሃል ይገባል ሲያሻው ሁለቱን ክንፎች ይይዛል በሜዳው ክልል የትም ቦታ ቢሆን እርሱ ሲጫወት የሚቀልድ ይመስላል እየተዝናኑ መጫወት ጎል ከማስቆጠር በላይ ጣጣቸውን የጨረሱ የጎል እድሎችን ለጓደኞቹ በመፍጠር የተካነ ጀርመናዊ መድፈኛ ውድ የትሪቡን አድማጮች ይሄ ሰው ማን ነው እንደማትሉ ለሽርፍራፊ ሰከንድ አልጠራጠርም ትሪቡን የኮከቦች ገጽ ዛሬ ከምዕራብ ለንደን ግዛት ተነስቶ በሻልክና ቬንደር ብሬመን አልፎ በበርናባው አንጸባርቆ በመድፈኛው መንደር ኤምሬትስ ከፍ ብሎ እየነገሰ ያለው ኮከብን ይመለከታል ሜሱት ኦዚል በትሪቡን የኮከቦች ገጽ የኦሎምፒክና የዓለም ሻምፒዮናው ሞፋራህ የማይታመን ታላቅ ዝውውር ሲል ደስታውን ገለጸ ሞፋራህ ኦዚል አርሰናልን ወደ ላቀ ጥራትና የዋንጫዎች ክብር የመመለስ አቅም ያለው ኮከብ መሆኑን ተናገረ የሞ ግምት በአንድ ዓመት ተሳካ አርሰናል ኦዚልን ሪከርድ በሆነ ዋጋ ባስፈረመበት ዓመት ወደ ኤፍኤ ካፕ ዋንጫ ክብር ተመለሰ ኤልስኬርቼን ምዕራብ ጀርመን የኦዚል ትውልድ ቦታ የቱርክ ዝርያ ካላቸው ቤተሰቦቹ ጥቅምት 15 1988 በጌልስኬርቼን የተወለደው ኦዚል ኳስን በእድሜ ከሚበልጡት ጓደኞቹ ጋር በትውልድ መንደሩ ጀመረ የታዳጊነት ዘመን ኳስን እንደ ልብ በፍቅር መጫወት ያኔው ተጽኖ ታዲያ የዛሬ ማንነቱ ሚስጥር መሆኑን ኦዚል ያስታውሳል እግር ኳስን ከጌልስኬርቼን ነፃ ሜዳዎች ነው የተማርኩት በቃ ያኔ የቦታ ወሰን የለም ረፍትም የለም የኳስ ህግ የሚባል ነገር ማናውቅም ዝም ብሎ በፍቅር መጫወት የቴክኒክ ክህሎቴ ተፈጥሯዊ ቢሆንም በደንብ ያዳበርኩት ግን ያኔ ነው ከታላቅ ወንድሜና በእድሜ ከኔ ከሚበልጡ ጓደኞቼ ጋር የነበረ ቆይታ የኳስ ህይወቴ ቁልፍ መሰረት ነው ኦዚል ይናገራል ከዛ ወደ ሻልከ